ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል ከብስራት ዩቲዩብ መረጃዎቻችን እነሆ መረጃዎቹን በማድረስ ቤዛዊት አራጌ አለሁኝ የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል በጂንካ ከተማ ያለአግባብ የዋጋ ጭማሪ በማድረግ ከታሸጉ በኋላ በጎን ግብይት ሲፈጽሙ የነበሩ ሁለት ግለሰቦች በቁጥጥር ስር ውለዋል በአሪዞን ጂንካ ከተማ ለመንግስት ሰራተኞች ደሞዝ ተጨመረ በሚል በገበያ ላይ ያለአግባብ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ እርምጃ እየተወሰደ መሆኑን የዞኑ ጽህፈት ቤት የህዝብ ግንኙነት ባለሙያ የሆኑት አቶ ዩሱፍ አህመድ መናገራቸውን በስራት ራዲዮ ከዚህ በፊት የሰራው ዘገባ ይታወሳል በዚህም ያለ አግባብ ጭማሪ ካደረጉትና የንግድ መደብሮቻቸው ከታሸገባቸው ነጋዴዎች መካከል በአዲሱ መናኸሪያ አካባቢ እናም ከሆስፒታል ፊት ለፊት የሚገኙ ነጋዴዎች በታሸገው ሱቅ ጎን ሲሸጡ መያዛቸውን አቶ ዩሱፍ ለብስራት ራዲዮ ተናግረዋል ነጋዴዎቹ አንድ ወንድና አንዲት ሴት ሲሆኑ የዚህ አይነቱ ድርጊት በከባድ ወንጀል የሚያስከስስ መሆኑን የቁጥጥር ግብረ ኃይሎችም ገልጸዋል ህብረተሰቡም ከእንደዚህ አይነት ድርጊት ተቆጥበው በአግባቡ ወደ ተቋሙ በመቅረብ ራሳቸውን ከከፋ ወንጀል እንዲከላከሉም አሳስቧል በሌላ በኩል በተንቀሳቀሰባቸው አካባቢዎችም ያለ አግባብ ዋጋ የጨመሩ ከዘርፍ ውጪ ምግብና ቤንዚን ቀላቅለው የሚሸጡ የንግድ ፍቃድ የሌላቸው ህጋዊ የዋጋ ተመን ያለጠፉ የንግድ ፍቃድ ያላሳደሱ ነጋዴዎች ላይ ህጋዊ እርምጃ እየወሰዱ መዋላቸውን አቶ ዩሱፍ አህመድ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች በደብረ ማርቆስ ባለፉት 3 ወራት ከ1.2 ሚሊዮን ሊትር ናፍጣና ከ900 ሺህ ሊትር በላይ ቤንዚን ለተጠቃሚዎች መድረሱ ተነግሯል በደብረ ማርቆስ ከተማ አስተዳደር የነዳጅ አቅርቦትና ስርጭት ላይ የታዩ የነበሩ ችግሮችን ለመፍታት ጥረት እየተካሄደም ይገኛል በከተማ አስተዳደሩ የሚገኙ 10 የነዳጅ ማደያ ህጋዊ በሆነ አግባብ አገልግሎት እንዲሰጡ ግብረ ኃይል በማቋቋም የክትትልና የቁጥጥር ስራ እየተሰራ መሆኑንም የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ማስታወቁን ብስራት ራዲዮ ሰምቷል የመምሪያው ኃላፊ ዮሴፍ መለሰ በከተማው የሚገኙ 5 የባጃጅ አሽከርካሪዎች ማህበራት በቴክኖሎጂ የታገዘ አሰራር እንዲከተሉ ማድረግ መጉላላትን በሚቀርፍ መልኩ ነዳጅ እንዲቀዱ የተደረገ መሆኑንም ገልጸዋል በነዳጅ ማደያዎች አካባቢ ነሳ የነበረውን ህገ ወጥነት ለመቆጣጠር አገልግሎቱን በቴሌብር አማካኝነት እንዲሰጡ ከመደረጉም በተጨማሪ በግብረ ኃይሉ አስፈላጊውን ክትትልና ቁጥጥር እየተደረገባቸውም ይገኛል በከተማ ነዳጅ አቅርቦት ችግር እንደሌለ የተገለጸ ሲሆን ባለፉት 3 ወራትም ከ1.2 ሚሊዮን ሊትር በላይ ናፍጣና ከ900 ሺህ ሊትር በላይ ቤንዚን ለተጠቃሚዎች መቅረቡን የከተማው ኮሙኒኬሽን ክፍል አስታውቋል ስትል ኤደን ሽመልስ ዘግባለች ወደ ባህር ማዶ መረጃችን ስንሻገር በጋዛ የተፈጠረው ቀውስ ገና ለትውልድ ይቀጥላል ሲሉ ዶክተር ቴድሮስ አድሃኖም ተናገሩ ጋዛ ለሚመጡት ትውልዶች የሚቆይ የጤና አደጋ ያጋጠማት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር አስጠንቅቀዋል ዶክተር ቴድሮስ አድሃኖም እንደተናገሩትም የጋዛ ሰርጥ ህዝብ ውስብስብ ፍላጎቶች ለመፍታት ከፍተኛ የሆነ እርዳታ መጠን መጨመር ያስፈልጋል ብለዋል እንደ አውሮፓውያን አቆጣጠር ኦክቶበር 10 ከሐማስ ጋር የተኩስ አቁም ስምምነት ከጀመረ በኋላ እስራኤል ተጨማሪ የህክምና አቅርቦቶችንና ሌሎችም እርዳታዎችን ወደ ጋዛ እንዲሻገር ፈቅዳለች ነገር ግን ዶክተር ቴድሮስ የግዛቱን ጤና አጠባበቅ ስርዓት መልሶ ለመገንባት ከሚያስፈልገው በታች ነው ብለዋል የተደረሰው ስምምነት በዋይት ሃውስ የተገለጸው ባለ 20 ነጥብ የሰላም እቅድ መጀመሪያ ምዕራፍ ሲሆን ይህም ወደ ጋዛ የሚገባውን የእርዳታ መጠን መጨመርና ከሁሉም ወገኖችም ያለ ጣልቃ ገብነት የሚከፋፈሉ አቅርቦቶችም ናቸው ዶክተር ቴድሮስ እንደተናገሩትም የተኩስ አቁም ስምምነቱን እንደሚቀበሉት ነገር ግን የተላከ እናም ወደ ጋዛ የገባ ያለው እርዳታ ከተጠበቀው ያነሰ ነው ብለዋል በመሬት ላይ ስላለው ሁኔታ ሲጠየቁ ጋዛውያን ረሃብን አስደንጋጭ ጉዳዮችን የጤና አጠባበቅ ስርዓትን ውድቀትን በውሃና የንጽህና መሰረተ ልማቶች ውድመት ምክንያትም የበሽታ መከሰት እንዳጋጠማቸውም ተናግረዋል ማክሰኞ የመንግስታቱ ድርጅት የዓለም ምግብ ፕሮግራም ጥቅምት 10 ጀምሮ ከ6700 ቶን በላይ ምግብ የያዙ የጭነት ተሽከርካሪዎችም ወደ ጋዛ ገብተዋል ብሏል ነገር ግን አሁንም በቀን ከ2000 ቶን በላይ ለማስገባት ከተያዘው እቅድ በታችም ነው በቀን 600 ቶን የእርዳታ መኪኖችም ወደ ጋዛ መድረስ አለባቸው በቀን ወደ 600 የእርዳታ መኪኖችም ወደ ጋዛ መድረስ አለባቸው ነገር ግን በአማካኝ ከ200 እስከ 300 መካከል እየገባ ይገኛል ዶክተር ቴድሮስ የእስራኤል ባለስልጣናት እርዳታው እንዲገባ አስቸኳይ ሁኔታም እንዲፈጥሩም ጥሪ አቅርበዋል አማዞን ሰራተኞቹን በሮቦቶች ለመተካት አቅዷል ተባለ አማዞን በሚቀጥሉት አመታት ከግማሽ ሚሊዮን በላይ ሰራተኞችን በዩናይትድ ስቴትስ ውስጥ የመቅጠርን አስፈላጊነት ሊያስቀር የሚችል ጉልህ የሆነ የአውቶሜሽን ማስፋፊያ እቅድ እያቀደ መሆኑን ኒውዮርክ ታይምስ ዘግቧል የውስጥ ኩባንያ ሰነዶችና በጋዜጣው የተገመገመው ቃለ መጠይቆች እንደሚያሳዩት የአማዞን ሮቦቲክስ ክፍል 3/4ኛውን ስራዎችን በሮቦቶች ለመተካትም እየሰራ ነው ስልቱ የዩናይትድ ስቴትስ ኢኮሜርስ ግዙፍ ድርጅት እስከ 2027 ድረስ ከ160 ሺህ በላይ አዲስ ሰራተኞችን ከመቅጠር እንዲቆጠብም ያስችላል የውጥረትም በ2025 እስከ 2027 ድረስ ባሉት አመታት 12.6 ቢሊዮን ዶላር ሰራተኞች ቅጥርና
ክፍያ የሚያወጣውን ወጪ ማዳንም ይችላል። የአማዞን ፕሮጀክቶች እስከ 2033 ድረስ የምርት ሽያጭን በእጥፍ እንደሚያሳድግ ሰነዶቹም ገልጸዋል። በዚህ ጊዜ ውስጥ ግን የሰራተኞች ቅጥር አይጨመርም። የሮቦት ጥገናና ምህንድስና የሚሉ አዳዲስ ቴክኒካል ስራ መደቦች ግን እንደሚፈጠሩ ይጠበቃል። ጋዜጣው አማዞን ህዝባዊ መልእክቱን በአውቶሜሽን እየቀረጸ መሆኑንም ዘግቧል። የህዝብን ተቃውሞ ከማስቀረት እንደ የላቀ ቴክኖሎጂና ኮቦስ የሚሉ ቃላቶችን ከሮቦቶች ወይንም አውቶማቲክ ከሚሉት የበለጠ ጥቅም ላይ እያዋለም ይገኛል። የኩባንያው ቃል አቀባይ ኪሊ ናንቴል ለጋዜጣው እንደተናገሩትም አማዞን ለመጪው የበዓላት ሰሞን 250,000 ሰራተኞችን ለመቅጠር ማቀዱን በመናገር ሊነሳ የሚችለውን ወደ ሮቦት ፊቱን አዙሯል የሚለውን ትችትም ተከላክሏል። ሆኖም ኩባንያው ከነዚያም የስራ መደቦች ውስጥ ምን ያህሉ በቋሚነት እንደሚሆኑ ከመግለጽ ግን ተቆጥቧል። ከ2018 ጀምሮ የአማዞን የአሜሪካ የሰው ኃይል ቅጥር በከፍተኛ ሁኔታ አድጓል። ወደ 1.2 ሚሊዮን የሚጠጉ ሰራተኞችንም ቀጥሯል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል መረጃዎቻችን ይህን ይመስሉ ነበር። መረጃዎችን ያደረስኩኝ ቤዛዊት አራጌ አብራችሁ ቆየኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም